ብላኛትን ዘመንን ጊዜን ሰዓትን ይበላብሃል ጥላት አስተኝቶ። ስለዚህ ዛሬ ብዙ ነገር ተውጦብህ ሊሆን ይችላል። መኖሪያ ፍቃድ ተውጦብሽ ሊሆን ይችላል። ዶክመንት ተውጦብህ ሊሆን ይችላል። እግዚአብሔር ሲናገር ግን የኔና የናንተ አምላክ ያለ ህግ ነው የሚሰራው። ያለ ህግ አስቴር እኮ ህጉ አይፈቅድም ማለት እና ግን እገባለሁ አለች። ገባች። ገብታ የአይሁድን የሞት አዋጅ ያስገለበጠች አለ። ታሪክ ልቀይር እኮ ነው ሄድከው እንጂ አንተን ወስዶ አሜሪካ አብልቶ አጠጥቶ ምን የመሰል መኪና አስነስቶ ወደ ልጅ ወልደህ እንድትሞት አይደለም፣ እንድታርፍ ነው፣ እንድትረጋጋ። የሚሰማኝ ይላል በእርጋታ ይቀመጣል እና ከመከራ ስጋት ደግሞ ያርፋል ይላል። አይ ረፈዋል እና እኔም አምላክ እንደሆን እውቋል። ያንተን ነገር የያዘውን ዶክመንትህን የያዘውን በረከትህን የያዘውን እንቅፍ ይከለክለዋል። አይ መርዶክዮስ እኮ የሰማው አዋጅ የሚገርም ነው፣ ግን አልተናወጠም። ቁጭ ብሏል። ሃማ የተጣላው ከአንድ ግለሰብ ጋር ነው፣ ግን በሃማ ውስጥ ያለው መንፈስ የአይሁድን ሞት እንትን የሚል ነው እና መርዶክዮስ ሰምቷል፣ አልተናወጠም። አይ ግን የሚያመልከውን አምላክ ስላወቀ ንጉሥ አርጤክስን እንቅልፍ ከለከለው ይላል። ከለከለው። ለምንድን ነው የከለከለው? የልጅ ጉዳይ አለ ፋይል። እንደሱ ያለ ይቅር ባይ ማን አለ? እኔ አንዳንዴ ብቻዬን አወራለሁ ከራሴ ጋር። ኤርሚያስ ለአንተ እንደ ጌታ ያለ ማን አለ ብዬ ጠይቅና ራሴ መልሱን መልሰዋለሁ። የእውነት ስፈትሽ ስፈልግ ስመረምር የሶስት ልጆች አባት ነኝ። የአንድ ሴት ባል ነኝ። በጣም መወዳት ሚስቴ፣ በጣም የምትወደው ሚስቴ፣ የልጅነት ሚስቴ፣ የመጀመሪያ ሚስቴ፣ የመጨረሻ ሚስቴ ነው። እሷን ሳስተያይ ከጌታ ጋር አይገናኝም፣ ሊገናኝ አይችልም። ልጆቼን ሳስብ ከአብራኬ የተከፈሉ ሶስት ልጆች እግዚአብሔር የተባረኩ ልጆች ሰጥቶናል። ከጌታ ጋር ሳስብ ያንስብኛል። እናት አለኝ፣ አባት አለኝ፣ ወንድሞች አሉኝ፣ 5 ወንድሞች 4 እህቶች አሉኝ። በድምሩ 10 ሆነን ተወልደናል ከእናቴ። የእነሱም ያንስብኛል። የወጣሁበት ብሔር አገር አለ። ኢትዮጵያዊ ነኝ። የእውነቱን ስናገር በቃ ልቤን በቃ ያመኛል። ከጌታ ጋር ላነጻጽራቸው አልችልም እና ማንም የለም ብዬ እንባ ነው የሚቀድመኝ። ጌታ ለእኔ የሆነውን ሳስብ፣ ጌታ ለእኛ የሆነውን ስናስብ እንባ ነው የሚቀድመኝ። አልቅሼ አይወጣልኝም፣ ተናግሬ አልጠግበውም። ይሄ ደግሞ የሁሉ ቀን መሆኑ ነው በጣም የሚያስገርመኝ። ሁሉ ቀን ዛሬ አውርተኑ ነገ የምንረሳው አይደለም። ለእያንዳንዳችን እዚህ ላለን ሰዎች ማለት ነው። ቡካን ብለህ ብትላት በህይወቷ አይ ኤርሚያስ አንተ ራስን ተናገር እንጂ የኔ ግን ጌታ ላይ ያለኝ ነገር ከእናቴ እንኳን የሚበልጥብኛ አይደለም ብላ ልትል አትችልም፣ አትደፍርም። ማናችንም ብንሆን ቤተሰብ ቢኖረንም ቤተሰቦቻችንን ብንወድም እንደ እግዚአብሔር ልጅ ፍቅር ግን ያለ ከቶ አላየንም፣ ከቶ አልተወራልኝም፣ በጆሮቼም አልሰማውም። በእነዚህ ባለፍኩባቸው በ47 ዓመታት እድሜ ውስጥ ማለት ነው። ጌታ ኢየሱስ በቃ ፍቅር ነው ብሎ የሚለው ቃል ከመጠነው እሱን በቃ ይመጥነዋልና ፍቅር ነው። በጣም ታጋሽ፣ ሩህሩህ፣ ማሪ፣ ይቅር ባይ፣ እንደ ስፍራ አይደለ ብዙ ጊዜ እድልን የሚሰጥ እኛ ስናኮርፍ እኛ በትንሽ በትልቁ ነገር እንዲና እንደዛ ብለን ከቅፉ ከጉያው ስንወጣ ስንርቅ በምህረት አይኖቹ እያየ እየተከታተለን በምንገባበት እየገባ ስንቱን የሞት ወጥመድ በሱ ላይ አኩርፈን ከሱ ላይ በተለየን ቀን ወዲያውኑ ነበር። ወዲያው በቃ እኔ ከዚህ በኋላ የጌታ ነገር ይቅርብኝ ብለን ከሱ ጋር አኩርፈን ዞር ባልንበት ቅጽበት ቢተወን በላተኛው ይበላን ነበር። በቃኝ የጌታ ነገር ከዚህ በኋላማ አልፈልግም ብለን ዞር ስንል እሱ ግን ከኛ ጋር ዞር አይልም፣ ተከታትሎን ይሄዳል። አንድ ቀን ይመለሳል ብሎ ታገሰናል፣ ይራራልናል። በፍቅር አይኖቹ እያየ ይከታተለናልና ወንድሞቼ ስሜቴን አይደለም ማወራው። በዘመናችሁ በእንፉቅቅ ሂዱ፣
በደረታችሁም ተሳቡ፣ በፈጠረልንም እግር በሁለት እግርም ሂዱ፣ ዙሩ፣ በአይምሯችሁም በልባችሁም የቱንም ያህል ዳርቻዎች ላይ ድረሱ። ከምድር ዳርቻዎች ላይ ሆኜ የገባኝ ነገር ቢኖር ይሄ ጌታ የኢየሱስ ክርስቶስ ፍቅር በቃ በውስጣችን ለዘላለም እንደማይጠፋ እሳት ተለኩሷል። በቃ የገባኝ ነገር ይሄ ነው ወንድሞች፣ እናቶች። ይህንን ደግሞ ያደረገው ራሱ ነው። ኢየሱስ ብዬ ስሙን ጠርቼ ሳልጨርስ እንባ ይቀድመኛል፣ እንባ ይቀድመናል። የምህረቱንና የርኅራኄውን ብዛት የቸርነቱን ብዛት ሳይ እና የኔን ድካምና የኔን አለመታዘዝ የኔን አመፅ አንዳንድ ቦታ ላይ ሳይ በምን አይነት ፍቅር ቢወደን በምን አይነት ምህረት ቢታገሰን ነው ብዬ ሳስብ በቃ ቀን እገረማለሁ። በፈጠረው ፍጥረት በጣም የተበሳጨ የተቆጣ የተናደደ ቢኖር እንደ ጌታ ያለ ማንም የለም። በፈጠረው ፍጥረት በእጆቹ ስራ ነው። ሰው ሰውን አሰቃየው ተብሎ እንደሚባል እግዚአብሔር እንደ ሰው በሰውኛ ቋንቋ ብነግራ በቃ ሰውን መፍጠሩን ተጸጸተ ይላል በዘፍጥረት መጽሐፍ ላይ። በኖህ ዘመን በፈጠረው ፍጥረት ምክንያት ነው። ጌታ ሆይ ከፈጠርከው ፍጥረታት ሕያዋን ፍጥረታት መካከል በባህር ውስጥ የሚንቀሳቀሱ ብዙ አሳዎች አሉ፣ የምድር አራዊት አሉ፣ እንስሶች አሉ፣ የቤት እንስሶች አሉ፣ የተለያዩ አሉ። ማን ነው ግን በጣም የሚያስቆጣህ? ማን ነው በጣም የሚያበሳጭህ? ማን ነው መንፈስህን አንተነትህን የሚያስቆጣህ የሚፈታተንህ ማን ነው ተብሎ ይባል? ኤርምያስ ነው ብሎ የሚለው ጌታ። ሮቤል ነው ብሎ የሚለው ጌታ። ቡካናት ነው ብሎ የሚለው ጌታ። መሳይ መድናት ነው ብሎ የሚለው ሰዎች ስለሆነ ሰዎች ነው። ሰው የሚባል ፍጥረት ነው። እኔን የሚያስቆጣኝ የምሕረቴን ብዛት የሚፈታተን እሱ ነው ብሎ ሊል እንደሚችል ምንም ጥርጥር የለኝም። የዱር አራዊት የዚህን ያህል አያሰቃዩትም፣ የዚህን ያህል አያስቆጡትም። በክፋታቸውም በአመፃቸውም ተብሎ በሚባልበት ማለት ነው። የሰማይ አዕዋፋት ቢባል እንደዚሁ ማለት ነው። ኢቨን ቅዱሳን እንኳን መላእክት ከወደቁት ውጭ ካልሆነ በስተቀር እነ ቅዱስ ሚካኤል እኛ እንደምንበድለው ዕለት ዕለት እየበደሉ እንደዚህ እያሳዘኑት እያስቆጡት ይኖራሉ አይመስለኝም። ህይወቴን ሳየው በቃ በጣም ወንድሞች እናቶቼ የእግዚአብሔር ቸርነት ቅድም ዳንዬ እንደዘመረው ባይሆን ኖሮ ምንኛ አስቆጣ ነው ጌታን። እና ግን ይሄ እግዚአብሔር አይገርም፣ ፍቅሩ አይለወጥም። ከሱም ጋር ሆነን ይወደናል፣ አይለወጥም። ከስሩም ብንርቅ እቺ አስመሳይ ብሎ አይለወጥም። ይሄ አስመሳይ ብሎ አይለወጥም። በዛው መውደድ ነው የሚወደን። ልጁን ኢየሱስ ክርስቶስን በወደደበት መውደድ ነው የሚወደን። ኢየሱስ ክርስቶስን በወደደበት መውደድ እግዚአብሔር አብ ልጁን ምን ያህል ነው የሚወደው? በጣም ነው በቃ ይሄ ነገር እኔ ማነኝ ብዬ እንድል በእያንዳንዱ ቀን እንድጠይቅ ጌታ እያወራን እየነገረን እወድሃለሁ እያለን ዛሬም ጭምር ማለት ነው። ሰው የወደደውን አይለየውም።
እኛ እንወዳለን ብለን ከሱ ግን እንለያለን በብዙ ሐሳብ። እሱ ግን እወዳችኋለሁ ብሎ እንኳን ከሱ ጋር ኖረን አይደለም ከሱም ጋር ሳንኖር ተተኑ እንኳን እየሄደን ከኛ ጋር አለ። ጌታ ኢየሱስ ለዘላለም ስም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። የማይለወጥ ፍቅር እኔ በዘመኔ ይህንን ያየሁት ወንድሞቼ እናቶቼ፣ በቃ የማይለወጥ ፍቅር፣ የማይለወጥ ፍቅር፣ የማይቀየር የፍቅር ቃላት፣ ሽንገላ የሌለበት። ፕራንክ እያረኩ ነው ብሎ አይለንም። እንደ ሰው እወዳለሁ ብሎ አይ ቅድም እኮ የተናገርኩት የቀልዴን ነው አይልም። በሱ ዘንድ ቀልድ የለም። መውደዱ የእውነት ነው። ምሕረቱ የእውነት ነው። ጥበቃው የእውነት ነው። የቸርነቱ ብዛት የእውነት ነው። በቁጣ አይን ቢያይን እንኳን ያደለው ምድርና ሞላ በውስጥ ያሉት ፍጥረታት ሁላችን እንጠፋለን። ስንበድለው በፍቅር አይን ነው የሚያይን። ቴንክ ዩ ሎርድ። ሌላው ነገር ሁሉ በሙሉ ያንስብኛል። በቃ በጌታ ፊት ማለት ነው። የእግዚአብሔር የምህረቱና የቸርነቱ ብዛት በዘላለም ፍቅር ነው የወደደን። በዘላለም ምህረት ነው የማረን። በጸጋው ባለጠግነት ነው ያዳነን። በቅዱስ አጠራሩ ነው የጠራን። በቅዱስ አጠራሩ ነው የጠራን። በቅዱሳን ርስት በብርሃን እንድንካፈል ነው የጠራን። ወደ ፍቅሩ ልጅ መንግስት ሲያፈልሰን ላያስወጣን ነው ያስገባን። ላይጥለን ነው የያዘን። ላይዋሸን ነው በጽድቅ ቃሉ የተናገረን። እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! ስም ለዘላለም ይባረክ። አባዬ ስም ለዘላለም ይባረክ። ባይራራልን ኖሮ እኛ የእናንተን ባላቅም የኔ የምህረት ዘመን አጭር ነበር የሚሆን ማለት የኔ የመኖሪያ ዘመኔ አጭር ነበር የሚሆነው። ወደ ኋላ ሳስብ በገጠሪቱ ኢትዮጵያ ባደኩበት በእኔ ኃይለኝነት ዱላ ይዞ መደባደብ፣ በጩቤ ይዞ ሰው መዋጋት ወይ በሰው እጅ ጠፋ ነበር፣ ወይ ሰው በእኔ እጅ ጠፍቶ በወህኒ ነበር መበሰብሰው። ጌታ ግን ያን ሁሉ ዘመን ማለት ነው እኔ ሳላቀው እኔ ሳልፈልገው እየፈለገኝ እኔ ሳላቀው እሱ አውቆኝ አዳነን፣ አዳነኝ፣ አዳነን፣ አዳነኝ፣ አዳነሽ፣ አዳነን። ለዘላለም ስሙ ይባረክ። የዳንኤል መዝሙር አንድ መዝሙር የቅድሞ መጀመሪያው ላይ የእግዚአብሔር ቸርነት ብሎ የሚለውን እሱን ክፈትልን። የቤተክርስቲያን ፕሮግራም አለ፣ ወደዛ ሊሄድ ነው። እየሰማው ወደዛ ሄዳለው። ታርፍም ከሆነ ታርፋለህ። እሱን መዝሙር እንስማው። የእግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መሆን መድረሴ። የቅድሙ ነው አይደል? የቅድሞ የመጀመሪያው ማለት ነው። ሌላ አለ። ይሄ ከመድረክ ላይ ነው የጀመረው። ሌላ አለ የመጀመሪያው ላይ ዳንኤል የሚለው ይሄ ብቻ ነው የመጀመሪያ የሚያሳየኝ። ኦኬ እሺ፣ ከፈተው። እግዚአብሔር አምላካችን ትልቅ ነው። ሃሌሉያ! ለክብሩ ለመዘመር ተዘጋጅታችኋል? ክብር ይሆንለት። እንደገና በልልታ በጭብጨባ ለአምላካችን ሃሌሉያ!
አመሰግናለሁ እግዚአብሔር አምላክ ንጉሥ ነውና ሁሉን ይሁን ያ ሶሪ ጋይስ እግዚአብሔር አምላካችን ትልቅ ነው። ሃሌሉያ። ለክብሩ ለመዘመር ተዘጋጅታችኋል? ክብር ይሁንለት እንደገና በእልልታ በጭብጨባ ለአምላካችን ሃሌሉያ። አመሰግናለሁ እግዚአብሔር አምላክ ንጉሥ ነውና ሁሉን ይሁን ያለው ውብ አድርጎ የሠራው እሱ ነውና ብቻውን የሚኖር በታላቅ ብርሃን ሰው በማይቀርበው የፍጥረት መሠረት ተቆጣጣሪ ሁሉ በእጁ ሆነ። አመሰግናለሁ እግዚአብሔር አምላክ ንጉሥ ነውና ሁሉን ይሁን ያለው ውብ አድርጎ የሠራው እሱ ነውና ብቻውን የሚኖር በታላቅ ብርሃን ሰው በማይቀርበው የፍጥረት መሠረት ተቆጣጣሪ ሁሉ በእጁ ሆነ። ላመስግነው ቆሜ እንደገና ሰበብ ኃይልም የእሱ ነውና በሮቼ ለእሱ ይዘምሩ እስትንፋሴም ቢሆን ለክብሩ ላመስግነው ቆሜ እንደገና ሰበብ ኃይልም የእሱ ነውና በሮቼ ለእሱ ይዘምሩ እስትንፋሴም ቢሆን ለክብሩ እግዚአብሔር ቸርነት ምሕረቱ ከቦኝ ነው ዛሬ ላይ መቆሜ ትንፋሽን መንገዴን በእጆቹ የያዘው ሁኑልኛ አቅሜ ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለሁ በሕይወት እንድኖር ስለፈቀደልኝ አመሰግናለሁ። አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመን የመስገነት እጄን ይዞን አምላኬ ወዶኛል ጌታ ራርቶልኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል
ከሚወረውረው ጦር ያስመለጠኝ ቀስት እየሰበረ እሳት እያጠፋ በእጁ የከለለኝ ካቻምናን አለፌ አምናንም አለፌ ይኸው በሕይወት አለሁ ቀሪውን ዘመኔን እንዲባርክልኝ ጌታን አምነዋለሁ የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት እጄን ይዞን አምላኬ ወዶኛል ጌታ ራርቶልኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል የእግዚአብሔር ደግነት በምን ይመዘናል መለኪያ ሳለው ከጨለማው ዓለም አንድ ልጁን ሰጥቶ ታድጎኛል ኢየሱስ ክርስቶስ የነፍሴ መድኃኒት የዓለሙ ቤዛ እሱ ተመርጬ በደሙ ነጽቼ ቀረልኝ አበሳ አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድለት እጄን ይዞን አምላኬ ወዶኛል ጌታ ረድቶልኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳመልከው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ሳከብረው እጅግ ደስ ይለኛል ራሳንሻም ኤርሚን ቸርች እየገባ ነው መሰለኝ። በቃ ደክሞሃል። ኤርሚ ከገባ እሺ፣ ግን እኔ ትንሽ ብቆይ ምንም ችግር የለም። አይሽ ትንሽ ካልደከመው ይቆይ። ኤርሚ ማን ሮብዬ አቤት አናግረኝ በውስጥ ያገናኝ ሮቤልዬ ድካም ያለብህ ይመስለኛል። እኔ ከዚህ በኋላ ልለያችሁ ነው። ቤተክርስቲያን አንድ ፕሮግራም አለኝ። ወደዛ ልሄድ ነው። ጸጋ እና ሰላም ይዛላችሁ። እደውላለሁ ሮቤልዬ። አሜን። ተባረክ ኤርሚዬ። በውስጥ አናግርሃለሁ። አናግረኝ በኋላ ከቸርች እሺ። ወንድሜ መሳያ የታይስ ባከ ኤርሚዬ። አሜን። ተባረክ። ያ በጸሎት አስቡት ሮቤልዬ። እደውላለሁ ወንድሜ። እሺ ኤርሚ ተባረኩ። ጸጋ ይዛላችሁ። ሰላም ቆዩ። እሺ ወገኖች፣ የሰማይ አምላክ እግዚአብሔር እንግዲህ ይባርካችሁ። ምክንያቱም እግዚአብሔር ራሱን ያለ ምስክር የማይተው እናንተ የሕያዋን የእግዚአብሔር ልጅ ምስክሮች ናቸው። በዘመናት ራሱን ያለ ምስክር የማይተው እኔ ብሎ የሚናገር እሱ ትልቁ አምላክ ለሰው ልጆች ሰላም፣ ለሰው ልጆች እረፍት የሚሰጥ እሱ ብቻ ነው፣ ማንም አይደለም። በቃ ምክንያቱም ባህር ላይ ያለ መርከብ ንፋስ ከተነሳበት ይናወጣል። መናወጡም አይቀርም።
ለምንድነው ምሳሌ ላይ ልጅ ሆይ ያለ ሕጌን አትርሳ ልብህም ትእዛዛቴን ይጠብቅ ይላል። ይህም ብታረግ ረጅም ዘመንና ረጅም ዕድሜ ይጨመርልሃል ይላል። በእግዚአብሔርና በሰው ፊት ሞገስን ታገኛለህ። በራስ ማስተዋል አትደገፊልና እግዚአብሔርን ፍራ ይላል። ከክፉም ራቅ። ይህም ብታረግ አንደኛ ለስጋህ ፈውስ ታገኛለህ፣ ሁለተኛ አጥንትህ ጠገን ያገኛል ይላል። ምክንያቱም የኔ ሕግ ችላ ባልክ ቁጥር ትናወጣለህ ይላል። ትዳርህ ይናወጣል፣ ጤናህ ይናወጣል፣ ሪሌሽንሺፕህ ይናወጣል፣ በረከትህ ይናወጣል፣ ፋይናንስህ ይናወጣል። የማይናወጥብህ ነገር የለም። እምትይዘው እምትጨብጠው ታጣለህ። ለሕጌን በረሳ ጊዜ ሕጌን ችላ ባልክ ቁጥር ትናወጣለህ። እምትይዘው የምትጨብጠው ነው የሚጠፋሃል። ዘመን የሚጨምር እግዚአብሔር እንጂ ሰው አይደለም። ሞገስ አስቴር የአይሁድን የሞት አዋጅ ያስገለበጠችው ሞገስ የሚባል ነገር ስላደረፈባት ነው። ያለ ሕግም ቢሆን እገባለሁ አለች። ሕጉ አይፈቅድም፣ ግን ያለ ሕግ በነገሮቻችሁ ላይ እግዚአብሔር ጣልቃ እየገባ ያለ ሕግ እየለወጠ ብዙ ዘመናት ኑራቸዋል፣ ብዙ ጊዜ ኑራቸዋል። ዘመን የሚጨምር እግዚአብሔር ገንዘብ አይጨምርልህም፣ እውቀት አይጨምርልህም፣ ማንም ይጨምርልህ የለም ዘመን። ስለዚህ በራስ ማስተዋል ደግሞ አትደገፍ ይላል። ይህ አለኝ አትበል፣ እውቀት አለኝ አትበል፣ ገንዘብ አለኝ አትበል፣ በረከት አለኝ አትበል፣ ጤና አለኝ አትደገፍ ይላል። ስለዚህ ይህ ትውልድ እግዚአብሔርን አይፈራም፣ በፈለገበት መንገድ ነው የሚሄደው። ዮናስ አልታዘዝም ብሎ ነው አሳ ነባሪ የተዋጠው። እምቢ ብሎ ወደ ነኖሄ ሂድ ሲለው ወደ ተርሴስ ይላል ዋጋ ከፍሎ ይላል። ወገኔ ዋጋ ከፍለህ ጀርመን መጥተሃል፣ ዋጋ ከፍለህ እንግሊዝ መጥተሃል፣ ዋጋ ከፍለህ ካናዳ መጥተሃል፣ ዋጋ ከፍለህ የትኛውም ሀገር ዋጋ ከፍለህ ሂዳል። ዮናስ ዋጋ ከፍሎ ነው የሚል ወደ ነኖሄ ሂድ ሲባል ወደ ተርሴስ ወደምትሄድ መርከብ ገባ ይላል። አናወጠዋ፣ ግራ ተጋቡ። የንግድ መርከብ ነው፣ ብዙ ዕቃ ጭኗል፣ ብዙ ንብረት ይዟል። ያን ሁሉ ጥለው ሊቆም አልቻለም። ሰብስበህ ሰርተህ ደክመህ ባንክ ገንዘብ ልታስቀምጥ ትችላል፣ ግን ያናውጣሃል ጌታ። አናውጦ የሰበሰብከውን እንድትጥል ያደርጋል። እስቲል አይቆምም። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ማለት። ዓለም ሰላም ይሰጣል፣ ምን ጊዜያዊ ሰላም፣ ጊዜያዊ ረፍት። ግን እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ታዲያ ዮናስ ተኝቷል ይላል። የታችኛው ክፍል ወርዶ ለጥ ብሎ ተኝቷል። ቀሰቀሱት። እንዴት ስንጮህ ዝም ትላለህ ትተኛለህ? እንዴ ጮህ እንጂ ከኛ ጋር። እኔ አለ ባህሩንና የብሱን የፈጠረ እሱን ነው ማመልከዋል። ዮናስን አንስተው ዕጣ ወድቆበት ወደ ባህሩ ተጣል። እግዚአብሔርም ዮናስን የሚውጥ ትልቅ አሳ ነባሪ አዘጋጀ ይላል። ዮናስ በአሳ ነባሪ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር እንዲህ ሲል ጸልይ ይላል። ተጨንቄ ሳለሁ ይላል ወደ አምላኬ ወደ እግዚአብሔር ተጣራሁ ይላል። ስትጨነቅ ወደ ማን ነው የምትጮኸው? ወደ ማን ነው የምትጠራው? ጥራኝ አለ እኮ እኔ ነኝ አለ። እኔም እሰማሃለኋል እና አንተም የማታውቀውን ኃይለኛ ነገር አሳያለሁ። ጀርመን አንተን ሲወስድህ፣ እንግሊዝ አንቺን ሲወስድሽ በልተሽ ጠጥተሽ ወደ ልጅ ወልደሽ ለመሞት አይደለም። እናንተ ይላል ከጨለማ ወደሚደነቀው ብርሃን የተጠራችሁት አለ የእሱን መልካምነት ልታወሩ የተመረጣችሁ ትውልድ። እግዚአብሔር በዘመናት ሰው አለው። እግዚአብሔር በዘመናት ልጆች አሉት። እግዚአብሔር በዘመናት ትውልድ አለው። ስለዚህ የኔን ሕግ አትርሳ። ሕጌን በረሳ ጊዜ ነውጥ ይመጣብሃል። እምትይዘው የምትጨብጠው ታጣለህ። ስለዚህ ዮናስ በዛ ማዕበል ውስጥ በዛ ወጀብ ውስጥ ስንት ነገር አልፎበት ማዕበል ወጀቡ ንፋስ ማዕረቡ ምኑ አለፈ። ጸለየ ማለት ነገር። ከዛ እግዚአብሔርም አለው በቃ የታዘዝኩትን አደርጋለኋል። በቃ አውጣኝ ከዚህ ከገባሁበት ጉዳት። ስንቴ ነው ያወጣህ? ስንቴ ነው ያወጣሽ? አውጣኝ ከዚህ ማዕበል፣ አውጣኝ ከዚህ ወጀብ፣ አውጣኝ ከዚህ ንፋስ ብለሽ ጸልየሽ አልረዳሽም? አልደረሰልሽም? ለዚህ እኮ ነው አባብላታለሁ፣ ወደ ምድረ በዳ መወስዳታለሁ፣ በዛም ለልቧ እናገራታለሁ። አየህ፣ የሚያሳርፍ እኮ እሱ ነው። ሌላ ወገኔ ምንም የሚያሳርፍ ነገር የለም። ብር አያሳርፍም፣ ገንዘብ አያሳርፍም፣ አያሳርፍም። እና
እግዚአብሔርም ይላል አሳውን አዘዘው ይላል። አሳ ፍጥረት የሚታዘዝለት ጌታ ዮናስንም በደረቅ ምድር ላይ ተፋው ይላል። ብዙ ነገር ተውጦብህ ሊሆን ይችላል። ዶክመንት ተውጦብህ ሊሆን ይችላል። ፋይናንስ ተውጦብህ ሊሆን ይችላል። በረከት ተውጦብህ ሊሆን ይችላል። ጤና ተውጦብህ ሊሆን ይችላል። እግዚአብሔር ሲናገር የማይተፋ ነገር የለም። ይሄ ትውልድ አልታዘዝም ብሎ በቲክቶክ ተውጧል። ተውጣል። ውጣ ከዚህ ከተዋጥክበት። ጩህ ወደ ማን? ጩህ እኮ ነው ያለው። ወደ እኔ ነው ጩህ ያለው እና እኔም እሰማሃለሁ። ኤርሚያስን ጩህ አይደል ያለው? እጩህ እኮ ነው ያለው። ወደ ማን ነው የምጮኸው? ዛሬ ግራ ስትገባ ማን ጋር ነው የምጮኸው? ስትጨነቅ ማን ጋር ነው የምጮኸው? ሰው እኮ ጥሎሽ ሊሄድ ይችላል። ዘመድ ጥሎህ ሊሄድ ይችላል። ጓደኛ ጥሎህ ሊሄድ ይችላል። ጥሎ የማይሄድ ግን የእግዚአብሔር ልጅ ኢየሱስ የቀራንዮ አንበሳ የነገስታት ሁሉ ንጉሥ አጠገብህ አለ። አይ በኔ ተማምኗልና አስጥለዋለሁ። ይጠራኛል አለ እመልስለታለሁ አለ። እሱ ይጠራ ስማው ይሰማሃል። አይ ከዛ ዘመን የሚጨምር እግዚአብሔር፣ ጊዜ የሚሰጥ እግዚአብሔር። አይ አስቴር የአይሁድን የሞት አዋጅ ያስገለበጠችው ከሌሎቹ ደንገጡር በልጣ አይደለም። ሞገስ የሚባል ነገር ነው። ንጉሥ አርጤክስስ ዘንግ ያዘረጋላት አንተ ካልፈለግከው አታገኘውም። አይ ይሄ ትውልድ አብላኛ ነው በላ፣ አውጣኛ ነው ወጣ፣ ተኝቶ የተገኘው ድኩላ ተበላል። አይ ወይ አውጣኛት ወይ አለው። አንተ ብታገላብጠው ዛሬ ፋይል አለው እና አለ ልጄ። አንድ ወቅት ንጉሥ አርጤክስስን ከሞት አስመልጦት ነበር። ማን? መርዶኪዮስ። አይ አምላኩ ሲመጣ እንቅልፍ ከለቅ አልጋው ይመቻል፣ ግን አተኛም። አይ ዛሬ በኢየሱስ ስም አዛግቶም አፍዋሽጎም ይለቅሃል፣ ካንተ ላይ በቃ ይለቅሃል። መድኃኒትህን የእስራኤል ቅዱስ እግዚአብሔር ነኝ ያለ ጌታ ራሱን በታማኝነት የሚናገር ታምኖ የሚናገር እኔ ነኝ ይሁን ሲል የሚሆንለት ጌታ። አይ እግዚአብሔር በዘመናት ራሱን ያለ ምስክር የማይተው አንተን በዚህ በዩናይትድ ኪንግደም ላይ ለምልክት ለምስክር አድርጎ ያቆመሃል። ብዙዎች ባንተ ይፈታሉ። ብዙዎች ባንተ ከጨለማ ይወጣሉ። ባንተ ጠላትን የሚበቀለው ራስህን ቀብቶ ነው ጌታ። ማንም ታናሽነትህን አይናቀዋል። ለጢሞቴዎስ ልጄ ጢሞቴዎስ መንፈሳዊ አባቱ ነው። ማን ጳውሎስ ለጢሞቴዎስ ማንም ታናሽነትህን አይናቀዋል። በአንተ ውስጥ ጸጋ አለ። እጅህን በመጫን አቀጣጥላለሁ። ስለዚህ ሰው ሰላም የሚያገኘው፣ ሰው እረፍት የሚያገኘው፣ ሰው ደስታ የሚያገኘው አምላኩን ሲያውቅ የሚሰማኛል በእርጋታ ይቀመጣል እና ከመከራ ስጋት ደግሞ ያርፋል። ታርፋለህ ወዳጄ፣ ማረፍ ይሆንልሃል። አይ እኔ ወደ ጌታ ከመጣሁ ነው ያረፍኩት። ኦልሞስት ወደ 20 ዓመት ሆኖኛል። በዚህ በመድረክ ትንሽ አሳጥረው በጣም እየደከመው ስለሆነ አሳጥረው ፕሊዝ። ኦኬ ቡካይ ደህና ችግር የለም። እሱ አልደከመኝም ብሏል። ሰውየው አልደከመኝም ብሏል። እግዚአብሔር ነው የሚናገረው። እየተኛ እኮ ነው ደከመው ደግሞ ካላችሁ ችግር የለውም።